ሰላም ፍሬንዶች እንዴት ናችሁ? አላችሁ? እኔ ደህና ነኝ። ያማሃ ሞተር ላይ ዘይት ከቤንዚል ጋር ተቀላቅሎ ነው የሚወስደው። ይሄን ታውቃላችሁ? ምን ያህል ነው የምታውቁት? ይሄን ቪዲዮ ለማያውቁት ነው የሰራሁት። ያማሃ ሞተር ላይ በዚህ ቱቦ አማካኝነት ወደ ካርቡሬተር ዘይት እየገባ ከቤንዚል ጋር የተደባለቀ ነው የሚቀጣጠለው። ይሄንን ላሳያችሁ ብዬ ነው። በዚህ ቱቦ አማካኝነት እዚህ ጋር ቱቲ ዘይት አለ እዚህ ውስጥ ብዙ ሰዎች ታውቃላችሁ። ከዚህ ውስጥ ወርዶ ቱቲ ዘይት በዚህ አማካኝነት ከዚህ ውስጥ ወርዶ በዚህ ቱቦ ይገባለታል። በዚህች ወጥቶ በካርቡሬተር ዘይት በዚህ ቱቦ ይገባለትና ከነዳጅ ጋር የተቀላቀለ ነው ፒስተኑን ዘይት የሚያረሰው ማለት ነው። እንደሌላው ሞተር በዘይት ፋሻ ከሞተር ክፍል ዘይት ቀዝፎ ምናምን ወስዶ አይደለም ፒስተኑን ዘይት የሚያገኘው ከነዳጅ ጋር ተቀላቅሎ በሚገባ ነው። ለየት ያለ ነገር ነው። ይሄንን ብዙ ሰዎች አያውቁትም። ያው የምታውቁት ታውቃላችሁ። ይሄ ቪዲዮ ደግሞ ለሁሉም ሰው እንዲደርስ ሼር፣ ሪፖስት፣ ላይክ ያደርጋችሁ ፎሎም እንዳይረሳ ወዳጆቼ። አንዳንድ የጋራጃዊ ቪዲዮ እየመጣው አሳያችኋለሁ። አዳዲስ ነገር ብዬ ያመንኩበትን ነገር። ይመቻችሁ። ደህና ሁኑ።